7 ጊዜ አመሰግናለሁ ለሚል ይሆናል። ስትጸልዩ እንደ ግብዞች አትሁኑ። በጸሎት እንድንጸና አምላካችን እግዚአብሔር ይርዳን። እኚህ ቤተክርስቲያን የሾመቻቸው መምህራን ስለ ትምህርት ፖሊሲ አሊያም ደግሞ ስለ ገንዘብ አስተዳደር ሊሰብኩን ከመድረኩ ብቅ አላሉም። ያጣውን ታገኛለህ የሌለህን አለ እያለ ተስፋ እንደሚሰጥ አነቃቂ ነገር ተናጋሪም ባዶ ተስፋ ለመሙላት አንደበታቸውን አልከፈቱም። ትግቡ ወጸልዩ ከመ ኢትባኡ ውስተ መንሱት። ወደ ፈተና እንዳትገቡ ተግታችሁ ጸልዩ። ማቴዎስ 26። ይህ አንደበት ጨፍር ሳይሆን ዘምር፣ ዘሙት ሳይሆን ለነፍስ ዝመት፣ ጥገብ ሳይሆን ተራብ፣ ትዕቢትህን አራግፈ ትሕትናን ተላበስ ለማለት ከመድረክ መድረክ ከአድባር አድባር ከሀገርም ሀገር እየኳተኑ ስለ ነፍሳችን የሚጨቀጭቁን አንደበቶች ናቸው። ክርስቲያን እኮ የንቀት ቃል አይመልስም። ክርስቲያን እኮ የትዕቢት ቃል አይናገርም። ክርስቲያን የስድብ ቃል ካፉ አይወጣም። በእውነት የክርስቲያን ስነ ምግባርማ ሊኖረን ይገባል እኮ። በቅፍርናሆም ጌታ በማስተማር ሳለ የናዝሬቱ ኢየሱስ ካንተ ጋር ምን አለን ልታጠፋን መጣህን እያሉ እንደጠየቁት ጠያቂዎች እኛም እናንተ መምህራን ስለምን ቆማችሁ ስለምንስ ወደ እግዚአብሔር እንድንቀርብ ተጨቀጨቁናላችሁ? የበላነው ስጋ ሳያጠግበን የጠጣነው መጠጥ ሳያሰክረን እንቅልፋችንን ሳናጣጥም በምኞታችንም ሳንደክም ስለምን ጾሙ እያላችሁ ስጋችንን ታስጨንቋታላችሁ? ስለምንስ ከዝሙት ራቁ በማለዳም ንቁ በማለት ስልፍናችንን ትነግሩናላችሁ? ብለን ጥያቄዎችን ብንደረድር አክለንም ከየት እንደመጡ በማውሳት ለማጥላላት ብንጥር ዝም ብላችሁ ክርስቲያን ሁኑ በምትል ቃል ብቻ ዝም እንደሚያሰኙን እሙን ነው። ተክሳሳቸውን ንቀን ከቤተ ክርስቲያን ርቀን በየማህበራዊ ገጾች ብንጣድም እነርሱ በዚህ አሉ። ወደ እሪያ መንጋ መሄድ ብንሻም መንፈስ መሆን አይቻልንምና ለማድመጥ እንገደዳለን። ስንሻሽ እየተከተሉ ብንሮጥም እያሯሯጡ የስጋችንን ፍትወት ለነፍሳችን እንድናስገዛ ይወተውቱናል። ለመዘበት እድል ሳይሰጡን ለመራቅም ቦታ ቢነፍጉን ለማድመጥ ተገደድን። አብራችሁን ቆዩ። እንግዲህ አንድ ክርስቲያን የክርስትና ምልክቱ ወይም ደግሞ ክርስቲያን ለመሆኑ ማረጋገጫው ጸሎት እና ምጽዋት፣ ጾም እነዚህ ሶስቱ በዋናነት የሚቀርቡ እነዚህ በእርግጥም ነፍስ ካወቀ ሰው ብቻ ሳይሆን አንደበት ከፈታ ሕፃንም የሚጠበቁ የክርስትና መገለጫዎች ናቸው። ሶስቱ የምግባር ራሶች በመባል የሚታወቁ ሲሆን ክርስቶስ ኢየሱስ በቆሮንቶስ ገዳም በጾመ ጊዜ ለተፈተነባቸው 3 ፈተናዎች ማሸነፊያ የሆነን ዘንድ ካስተማረን ትምህርት የተገኙ ናቸው። ታዲያ ክርስቶስ የተፈተነባቸው 3 ፈተናዎች ምን ነበሩ? በስስት በፍቅረ ነዋይ ወይም ገንዘብን በመውደድና በትዕቢት ሰይጣን የፈተነው ማለት ነው። የሚጾም ሰው ስስት ይጠፋለታል። የሚመጸውት ሰው የገንዘብ ፍቅር ሲጠፋለት፣ የሚጸልይ ሰው ደግሞ ትዕቢቱ ይራገፍለታል። እነዚህን 3ቱን ዋና ዋና ምግባሮች የሚከውን አንድ ክርስቲያን የትኛውንም ኃጢአት የመቋቋም አቅም እንደሚኖረው አባቶች ይነግሩናል። 3ቱን ኃጢአቶች ያሸነፈ ሰው ደግሞ በዓለም ላይ ማንኛውም ኃጢአት ሊቃወመው አይችልም። የክርስትና ዋነኛው ዓላማ ክርስቶስን መምሰል ነው። እንደ ጾመ መጾም፣ እንደ ጸለየ መጸለይ፣ እንደ አመሰገነ ማመስገን፣ እንደ ተገረፈ መገረፍ፣ እንደ ተሰቀለ መሰቀል፣ እንደ ሞተ መሞት፣ እንደ ተነሳም መነሳት ሲሆን ይህ ክርስቶስን የመምሰል ጉዟችን ግን እንድንሮጥ እንድንዋሽ የማንነታችንን ካባ አውልቀን ሌላ ማንነት እንድንለብስ በምታስገድደን ዓለም እየተሰናከለብን ይገኛል። ዓለምን ለመምሰል በምናደርገው መኳተን ወደ ኋላ ከቀሩብን የክርስትና ተግባሮች አንዱ ጸሎት ነው። ስለ ጸሎት ማውራት ለቀባሪ ማርዳት ቢሆንም ዕለት ዕለት ልናስታውሰው የሚገባ ተግባር በመሆኑ ልንዳስሰው ወደድን። ስንዳስስም ያልጀመረ እንዲጀምር፣ የጀመረ እንዲቀጥል፣ የቀጠለም ከጌታ ቀኝ እንደተሰቀለ ወንበዴ እንዲሰምርለት ከማሰብ ነው። በድጋሚ አብረውን ይዝለቁ። ጸሎት ማለት ከእግዚአብሔር ጋር የሚነጋገሩት ንግግር ማለት ነው። ጸሎት ማለት የሚያምን ሰው ከሚታመን እግዚአብሔር ጋር የሚነጋገርበት መንገድ ማለት ነው።
ጸሎት ማለት ምንድን ናት ትለኝ እንደሆነ ጸሎትስ ሰው ከእግዚአብሔር ጋር የሚያደርጋት ንግግር ናት ይላል። ጸሎት ባጭሩ ከእግዚአብሔር ጋር የምንነጋገራት ነገር ናት። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ጸሎት ከእግዚአብሔር ጋር መነጋገር ማለት እንደሆነ እንደተጠበቀ ሆኖ በውስጡም 3 ነገሮችን አካቶ ይይዛል። እነርሱም ምስጋና፣ ልመና እና ምልጃ በመባል ይታወቃሉ። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ ስንል ምስጋና ሲሆን የዕለት እንጀራችንን ስጠን ማለታችን ደግሞ ልመና ነው። የበደልነውን ይቅር እንደምንል አንተም በደላችንን ይቅር በለን በምንልበት ጊዜ ደግሞ ምልጃን አካተን እየጸለይን መሆኑን ልንገነዘብ ይገባል። ከዚህም ጋር ተያይዞ ቅዱሳት የጸሎት መጻሕፍት ምስጋናን፣ ልመናን እናም ምልጃን ያካተቱ ሲሆን እነርሱን ከመጸለይ ባሻገር የግል ጸሎታችንን በምናቀርብበት ጊዜ እነዚህን 3 ነገሮች እንዳካተትን ልናስተውል ይገባናል። ምእመናን በጸሎታቸው ውስጥ ይሄ መኖሩ እንዲያረጋግጡ ሲጸልዩ ምንጊዜም ይሄንን እንዲያካትቱ አሟልቻለሁ ወይም ብለው እንዲጠይቁ ይሄ መሟላት በአጠቃላይ አባታችን ሆይ የሚለውን ጸሎት እንደ መመሪያ በመጠቀም በእርሱ መንገድ ማቅረብ ተገቢ ነው። አባታችን ሆይ የሚለው ጸሎት ብቻ አይደለም፣ የጸሎት መለኪያ ነው። የጸሎት ፎርማሊቲ ምን ማሟላት እንዳለበት የሚያሳይ። ለመሆኑ ጸሎት ምን ይጠቅማል? ምን አይነት ጥቅም ቢገኝበት ነው ቤተክርስቲያን በተገኘን ቁጥር መጻሕፍትን ገልጠን እጃችንን ዘርግተን የምንጸልየው? ስለምንስ ነው ቤተክርስቲያን በመምህራኖች፣ በንስሐ አባቶች፣ በመዘምራንም በአገልጋይም ጸልዩ ልጆቼ እያለች የምትወተውተን? ባንጸልይስ ምን የምናጣው ነገር አለ? እውን ሳይጸልዩ መኖር አይቻልም? ምን ሳይጸልዩ መኖር ይቻላል ግን አይደል? ሳይጸልዩ መኖር ይቻላል ግን ምን አለ መሰለህ? አንደኛ ውለታው ቢስ መሆን ነው። ትክክል። ሁለተኛ ደግሞ ወደፊት የምትሄድበትን መንገድ አታውቀውም። ያንንም ለማስተካከል አለመሞከር ነው። እንዲሁ ዝም ብሎ መኖር ማለት ነው። ባለመጸለያችን የምናጣቸውን ነገሮች መምህራኖቻችን ቢነግሩንም ወደ ምዕመናን በመቅረብ ደግሞ የተለያዩ መለሾችን አግኝተናል። አልጸልይ አመስገኛለሁ ነበር። የማመስገንን ስሜት ማጣ ይመስለኛል። ባታመሰግኝስ ምን ችግር አለው? እንዴ የተፈጠርኩበት ዋና ዓላማ ምን ሆነና እያመሰገንኩ ክብሩንና መንግስቱን ለማውረስ እኮ ነው። ላመሰግን ተፈጥሬ ባላመሰግን ልል ደግሞ አልችልም። እንኳን እኔ ሰውኝ የተፈጠርኩት ይቅርና ግዙፍ ፍጥረታትም እግዚአብሔርን ያመሰግኑት የለ። መዝሙር 18 ላይም እኮ ሰማያት የእግዚአብሔርን ክብር ይናገራሉ ይላል። እና በልቶ ጠጥቶ ከመተኛት በቀር ካላመሰገንኩ ከእንስሳ በምንም አልሻለም፣ ምናልባት ብለብስ እንጂ። እውነት ለመናገር እኔ ባልጸልይ ኖሮ ብዬ ሳስብ ምንም እንደማጣ አይሰማኝም። እንዴት? ምክንያቱም እስካሁን ጸልዬ ያገኙት ምንም ነገር የለማ። ብዙ ነገር ለምኜ አውቃለሁ፣ ግን ያገኙት ምንም የለም። በቃ ለዛ መጸለይም አለመጸለይም ለኔ ተመሳሳይ ናቸው። ጸሎት ምን ማለት ነው ላንተ? ጸሎት ማለት ያው ልመና ነው። ይህን አድርግልኝ፣ ይህን ስጠኝ እያሉ ፈጣሪ መጠየቅ ነው። የሀብታም ጸሎት አጭር ነው ይባላል እኮ። ለዛ ጸሎት ልመና ይመስለኛል። ምስጋና፣ ልመና እና ምልጃ በጸሎት ውስጥ የተካተቱ ነገሮች መሆናቸውን ከተረዳን ከልመናና ከምልጃ በላይ ደግሞ ምስጋናን ማስቀደም ይጠበቅብናል። ስምህ ይቀደስ ብሎ ጀምሮ ለዘላለሙ አሜን ብሎ የሚያበቀው የአባታችን ሆይ ጸሎት ምስጋና ቀዳሚ ጉዳይ መሆኑን በሚገባ ያስረዳናል። መጸለይ ማለት በብዙ ማመስገን ይመስለኛል። ማመስገን ስለ ደግሞ ጤና ስለሰጠኸኝ፣ እጅ ስለሰጠኸኝ፣ እግር ስለሰጠኸኝ እያልክ ካገኘው አንፃር ብቻ የተመለከትክ ሳይሆን በባህሪው ምስጉን የሆነ አምላክ አይደል ያለን። በቃ ያንን መግለጥ ነው ማመስገን። እንደውም መዝሙር 103 ወይም 104ን ያው ማመስገን ምን እንደሆነ ይገባል። ምስጉን የሆነውን ፈጣሪ እንደ መላእክት እያመሰገንክ መኖር ነው። እንደዛ ስታመሰግን ሁሉም ነገር ደግሞ ያንተ ይሆናል እንጂ ታገኘ የምታመሰግን ስታጣ የምታላዝን ሰው ሆነ ካገኘውና ካጣው አንፃር የምታመሰግነውም ሆነ የምታማርረው አምላክ አለ ብዬ አላስብም። በእርግጥም መጸለይ ማመስገን ነው። ቅዱስ ዳዊትም በቀን 7 ጊዜ አመሰግንሃለሁ ብሎ ከመለመን በላይ ማመስገን እንዳለብን በመዝሙሩ አመልክቶናል። መጸለይ ማመስገን ከሆነ ደግሞ በማመስገን ምን እናገኛለን፣ ባለማመስገንስ ምን እናጣለን የሚለው ጥያቄ መከተሉ አይቀርም።
ምንም እንኳን በእኛ ማመስገንና ለማመስገን የሚጎርልበትም የሚጨምርለትም አምላክ ባይኖረንም ቅሉ ስናመሰግን ግን እንዲጠብቀን ብቻ አይደለም፣ ይጠብቀናል እግዚአብሔር። ጤና እንዲሰጠን ብቻ አይደለም፣ እግዚአብሔር ጤና ይሰጠናል። የምናመሰግነው ሕይወት እንዲኖረን ነው። እስኪ በሉ ሕይወት እንዲኖረን በሉ። ሕይወት ካለን ደግሞ ሁሉ አለን። እግዚአብሔር ካለን ሁሉ አለን። እግዚአብሔር ካለን ጤና አለን። እግዚአብሔር ካለን ኃይል አለን። እግዚአብሔር ካለን ሰላም አለን። እግዚአብሔር ካለን በሽታ የለም። እግዚአብሔር ካለን ረሃብ የለም። እግዚአብሔር ካለን ሐዘን የለም። ለምን? ፍጹም እግዚአብሔር ከኛ ጋር ነው። ማመስገን ምድራዊውን እንደ ሰማያዊ ሲያደርግ አለማመስገን ደግሞ ሰማይ ላይ የነበረውን ዲያብሎስ እንጥሩጦስ አውርዶታል። ማመስገን የብርሃን ልብስ ሲያስለብስ አለማመስገን ደግሞ የጨለማ ካባ ያከናንባል። ማመስገን ዘላለማዊ ሕይወትን ሲያሰጥ አለማመስገን ደግሞ ዘላለማዊ ሕይወት ማጣትን ያስከትላል። እናም እንደ አባታችን እንደ ቅዱስ ዳዊት እኛም እንዲህ እያለን እናመስግን። መዝሙር 103 ነፍሴ ሆይ እግዚአብሔርን ባርኪ። አቤቱ አምላኬ ሆይ አንተ እጅግ ታላቅ ነህ። ክብርንና ግርማን ለበስህ። ብርሃንን እንደ ልብስ ለበስህ። ሰማይንም እንደ መጋረጃ ዘረጋህ። እልፍኙን በውሃ የሚሠራ ሰረገላውን ደመና የሚያደርግ በክንፍም የሚሄድ መላእክቱን መንፈስ የሚያደርግ አገልጋዮቹንም የእሳት ነበልባል ለዘላለም እንዳትናወጥ ምድርን በመሠረቷ ላይ መሠረታት። በጥልቅ እንደ ልብስ ከደንሃት። በተራሮችም ላይ ውሆች ይቆማሉ። ከዘለፋህም ይሸሻሉ። ከነጐድጓድህም ድምፅ ይደነግጣሉ። ወደ ተራሮች ይወጣሉ። ወደ ቈላዎች ወዳዘጋጀህላቸው ስፍራ ይወርዳሉ። እንዳያልፉትም ድንበር አደረግክላቸው። ምድርን ይከድኑ ዘንድ እንዳይመለሱ ምንጮችን ወደ ቈላዎች ይልካል። በተራሮች መካከል ውሆች ያልፋሉ። የዱር አራዊትን ሁሉ ያጠጣሉ። የበረሃ አህያዎችም ጥማታቸውን ይረካሉ። የሰማይም ወፎች በእነርሱ ዘንድ ያድራሉ። በድንጋዩ ስንጥቅ መካከልም ይጮኻሉ። ተራሮችን ከላይ የሚያጠጣቸው ከሥራህ ፍሬ ምድር ትጠግባለች። እንጀራን ከምድር ያወጣ ዘንድ ለምለሙን ለሰው ልጆች ጥቅም ሳርንም ለእንስሳ ያበቅላል። ወይን የሰውን ልብ ደስ ያሰኛል። ዘይትም ፊትን ያበራል። እህልም የሰውን ጉልበት ያጠነክራል። የእግዚአብሔር ዛፎች እርሱም የተከላቸው የሊባኖስ ዝግባዎች ይጠግባሉ። በዚያም ወፎች ይዋለዳሉ። የሸመላ ቤትም የእነርሱ ጎረቤት ነው። ረጃጅም ተራራዎች ለዋላዎች፣ ድንጋዮችም ለእሽኮኮች መሸሻ ናቸው። ጨረቃን ለጊዜዎች አደረገ፣ ፀሐይም መግቢያውን ያውቃል። ጨለማ ታደርጋለህ፣ ሌሊትም ይሆናል። በእርሱም የዱር አራዊት ሁሉ ይወጡበታል። የአንበሳ ግልገሎች ለመንጠቅ ይጮኻሉ፣ ከእግዚአብሔርም ምግባቸውን ይሻሉ። ፀሐይ ስትወጣ ይሰበሰባሉ፣ በየዋሻቸውም ይተኛሉ። ሰው ወደ ተግባሩ እስኪመሽም ድረስ ወደ ሥራው ይወጣል። አቤቱ ሥራህ እጅግ ብዙ ነው፣ ሁሉን በጥበብ አደረግ። ምድርም ከፍጥረትህ ተሞላች። ይህች ባሕር ታላቅና ሰፊ ናት። በዚያ ስፍር ቁጥር የሌለው ተንቀሳቃሽ ታላላቆችና ታናናሾች እንስሶች አሉ። በዚያ ላይ መርከቦች ይሄዳሉ። በዚያም ላይ የፈጠርኸው ዘንዶ ይጫወትበታል። ምግባቸውን በየጊዜው ትሰጣቸው ዘንድ እነዚህ ሁሉ አንተን ተስፋ ያደርጋሉ። በሰጠሃቸውም ጊዜ ይሰበስባሉ። እጅህን ትዘረጋለህ፣ ከመልካም ነገርም ይጠግባሉ። ፊትህን ስትሰውር ይደነግጣሉ። ነፍሳቸውን ታወጣለህ፣ ይሞታሉ፣ ወደ አፈራቸውም ይመለሳሉ። መንፈስህን ትልካለህ፣ ይፈጠራሉ። የምድርንም ፊት ታድሳለህ። የእግዚአብሔር ክብር ለዘላለም ይሁን። እግዚአብሔር በሥራው ደስ ይለዋል። ምድርን ያያል፣ እንድትንቀጠቀጥም ያደርጋል። ተራሮችን ይዳስሳል፣ ይጤሳሉ። በሕይወት የሳለሁ ለእግዚአብሔር እቀኛለሁ፣ ለአምላኬም በምኖርበት ዘመን ሁሉ እዘምራለሁ። ቃሌ ለእርሱ ይጣፍጠው፣ እኔም በእግዚአብሔር ደስ ይለኛል። ኀጣን ከምድር ይጥፉ፣ ዓመፀኞች እንግዲህ አይገኙ። ነፍሴ ሆይ እግዚአብሔርን ባርክ።